አስሐቡ ሰብት የሚባሉት ደግሞ ቅዳሜ ቀን ነበር ተሰጥቷቸው የነበረው። ቅዳሜ ቀን ተሰጥቷቸው በዚህ እንደዚህ እንዳታደርጉ በእነዚህ እንደዚህ እንዳሰሩ ምናምን ብለው ክልከላና ትዕዛዝ ተሰጥቷቸው ነበር ያን ነገር ማለት ነው። ከዛ በኋላ ያንን ነገር በማድረጋቸው ነው እንደውም ቅረዳ ያደረጋቸው አላህ ሱብሓነሁ ወተዓላ ዝንጀሮ ያደረጋቸው። ያንን ስለተዳፈሩ አትስሩ የተባሉን ነገር ስለተዳፈሩ አላህ ወደ ዝንጀሮ ሲቀየራቸው ማለት ነው ቅጣት። እንደዛ ነው። ቀን የሚባለውን ነገር አላህ ሱብሓነሁ ወተዓላ በየጊዜው ይፈልገውን ይሄንን በሉ ብሎ አምላካችን አላህ ሱብሓነሁ ወተዓላ ያንን ትዕዛዝ ወይም መልግልጠተ መለኮት የሚያወርድበት ሁኔታ ሊኖር ይችላል። ቀናቶች በአጠቃላይ የዓለማቱ ጌታ የአላህ ስለሆነ ማለት ነው የፈለገውን ትዕዛዝ በፈለገው ሰዓት ለነቢያቶች አዘን ለህዝቦቻቸው እንዳዙ ማለት ነው። ስለዚህ ከነብዩ ጁማ ጅማሬ ያለው ከነብዩ መሐመድ ነው ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው የሚለውን ነገር ወላሂ አለም እንደዛ የሚል ነገር አለየሁም። ወላኪን በፊት የነበሩት አሁን ለምሳሌ አስሐቡ ሰብት የሚባሉት ቅዳሜ ቀን የሚያከብሩ ነበሩ። ቅዳሜ ቀን ልክ እንደ ጁማ የሚጠቀሙ ማለት ነው። እንደዚሁም ደግሞ እሁድን በተመሳሳይ ሌሎችንም ቀናቶች ሊኖር ይችላል። ግን ያንን ነገር የተገለጸ ነገር የለም። ያልተገለጸውን ነገር እኛ ምንድነው መሰለህ ኢስላም ላይ የተቀመጠውን ነገር ብቻ ነው ማውራት የሚቻለው። ያልተቀመጠውን ነገር መፈላሰፍ አይቻልም። ገብቷል? እንደዚህ ሊሆን ይችላል እንደዛ ሊሆን ይችላል አንልም። ስለዚህ ያን ጁማ ቀን የኛ ብቻ ነው የሚል ነገር እስካልመጣ ድረስ ሌሎች ተጠቅመውታል ነው ወይም ደግሞ አልተጠቀሙትም የሚለውን ነገር ምን ነገር አንችልም ነው። ነገር ግን ለኛ ጁማ ቀን ሳምንታዊ ዒዳችን ነው። ሳምንታዊ ዒድ አርገን ተቀበል። ስለዚህ ጅማሬ ያለው ከነብዩ መሐመድ ጋር ነው ማለት ነው። ለዛ ነው የምንወስደው። አረክ ዘራስ ነው የምትወስደው። ጅማሬ ያለው ስትል ጅማሬ ለቀቀ ጅማሬ ያለው ስትል እኮ አይልክ ጅማሬ ያለው ስትል ከዛ በፊት ያልፈጸመው ነው የሰጠው ማለትም የሳቸው ለሙሳ ሳስትን ሰጠሽው ለአሱ ነገር ገዛው አይደለም። አስሐቡ ሰብት የሚባሉት እና እንትኑ ይለያያል። አሁን እዚህ ጋር እያወራ ያለሁት ምንድነው መሰለህ ሳሚ ረሱላህ ሰለላሁ ዐለይሂ ወሰለም ጁማ ቀን ብቻ እርሳቸው ብቻ ያከብራሉ ስትል ወይም ደግሞ የጁማ ቀን ለእርሳቸው ነው የተሰጠው ወይም ለረሱላህ ሰለላሁ ዐለይሂ ወሰለም ህዝቦች ናቸው የተሰጠው ያንን ነገር ብቻ ብሎ እስካልገለጸው ድረስ ወይም ደግሞ ከረሱላህ ሰለላሁ ዐለይሂ ወሰለም ውጭ ያከበረው ወይም ደግሞ ያንን ነገር ጁማ ቀን እንደ ሌሎች ተሰጥቷቸዋል ለሌሎች ተሰጥቷቸዋል ወይ አልተሰጣቸውም የሚለውን ነገር እስካልተገለጸ ድረስ አለም የለምም ለማለት ማስረጃ ያስፈልጋል። አሁን አንተ የለም ማለት ነው ብለህ አትደምድም። እሺ ምክንያቱም ለመደምደም ማስረጃ ስለሚያስፈልግ ማለት ነው። እና ዝምነ ብሎ ማለት ነው። አዎ አላህ ዝም ያለው ዝም ነን የምንለው ያልተገለጹ ነገራቶች ብዙ ነገራቶች ሊኖሩ ይችላሉ። ያልተገለጹትን ዝም የሚለውን ዝም ብለን እናልፋለን ማለት ነው። የተገለጹትን ነገር ደግሞ እንናገራለን። እኛ ጁምዓ ቀን አዳም የተፈጠረበት ቀን እንደሆነ ረሱላህ ሰለላሁ ዐለይሂ ወሰለም ፀሐይ ከወጡባቸው ቀናቶች በላጭ እንደሆነ የጁምዓ ቀን ትንሣኤ የምትቆምበት እንደሆነ ያለ መልእክተኛ ተሳሳም ብዙ ነገር ትሩፋት ነግረውናል። የጁምዓን ቀን በዚህ መሰረት ጁምዓ ቀን እኛ ሳምንታዊ ዒዳችን ነው። ሰላታችንን እንሰግዳለን፣ ፏብል እንውላለን። ከዛ በኋላ ከሰላት መልስ በፈለግነው ስፍራ ተሰራጭተን ስራችንን እንሰራለን ማለት ነው። አላህ ከፈቀደልን ፈብል ትሩፋት እንበላለን፣ እንጠጣለን፣ እንሰራለን። አለቅ ምንም የተለየ ነገር የለውም። እሺ ከዛሮሽ አመሰግናለሁ። ቴንክ ዩ። እሺ እኔ ልጠይቅህ ደህነት ያለ ጥያቄ ነው ልጠይቅህ ሆይ አሁን ልወጣ ስለሆነ ይቅርታ። ኧረ ይሄን ልጠይቅ ውጣ። እሺ ችግር የለም። ዩዘር ዋይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እክቲ የኔ ኔትወርክ ነው። አልሐምዱሊላህ ሀቢበቲ እንዴት ነሽ? ይሰማል?